እስኪ ለምሳሌ አይንሽን ስንት ዋጋ ታወጪለታለሽ? የፈለገውን ያህል ገንዘብ ብሰጥሽ አንድ አይንሽን አውጥተሽ አትሰጪኝ። በዋጋ አይተመንም። በጣም ሀብታም እኮ ነሽ ማለት ነው። ከዋጋ በላይ ኦፍ ኮርስ። ታዲያ እንዴ በጣም ሀብታም ነሽ ማለት። ሰው ግን ያለውን አያይም። ግን አይንሽን ከሰጠሽ ፈጣሪ ሌሎች እነዛ የምትጠይቂያቸው ቁሶች ተራ ናቸው ማለት ነው። ቢኮዝ በጣም ውዱን ነገር እኮ በነፃ ነው የሰጠሽ። አታካፍለሽበታል። አይንሽ ላይክ አሁን ለምትተነፍሽው አየር ትከፊበታለሽ ነው። በጣም ውድ ነገሮች የሚገርምሽ እዚህ ዓለም ላይ በነፃ ነው የሰጠሽ። ርካሾቹ ናቸው ትንሽ ኮንፊደንስ የሚያስፈልግ። ታሶ አሁን በራስ መተማመን ስንል ግብዝነት ይመስላል። ፈጣሪን አታምን ማለት ነው። በፈጣሪ መን እንጂ ምናምን ይልሻል። ፈጣሪማ እኮ ውዱን ነገር በነፃ ሰጥቶኛል። ገባሽ? ርካሹን ነገር ደግሞ ስጠኝ ብዬ ማስቸገር አይጠበቅብኝ። ገባሽ? ስጠኝ ስትይም ላይክ አንተ ነው የሰጠኝ። አንቺ ለፍተሽ ብታመጪው እሱ ነው የሚሰጥሽ። ግን እኔ አደርገዋለሁ ማለት ታሶ እና ርካሹን ነገር ለማግኘት በዚህ ዓለም ሀብት የምትይው ነገር፣ ለሰዎች መወደድ የምትይው ነገር፣ በቃ እኛ ትልቁ እንቅልፍ የምናጣለት ነገር ባይዘው ርካሽ ነገር፣ ውዱ ነገር ተሰጥቶናል። ሰው እነሱን ራሱ አክኖሌጅ ማለት ለራስሽ መንገድ። እኔ አንዳንድ ጊዜ ነገሮች በጣም ከባድ ሲከብዱ ምን እላለሁ? ምንድን ነው ያለኝ እኔ ጋር ሰ በጣም ብዙ ሶ ያ የምፈልገው ነገር እንቀዋለሁ። ስንቀው በቀላሉ እንደማገኘው ይሰማኛል። ኮንፊደንስ ይሰማኛል። ሶ በቃ ፎርዋርድ ይሄዳል እና ማመስገን በጣም ብዙ ጥቅም ነው ያለው።